ትምህርተ ክርስቶስ ላይ ስንማር የሚል ነገር አለ። ቅዱስ ቁርባን ማለት ምን ማለት ነው የምትል ባጭሩ የተቀመጠ የትምህርተ ክርስቶስ መጽሐፍ ላይ ያለ አንድ ነገር አለ። ምንድነው የሚለው? ቅዱስ ቁርባን ማለት ይልና በእውነት ይላል። በእውነት ማለት ኢየሱስ በዮሐንስ ወንጌል የሚለውን ነገር የሚያረጋግጥበት ቃል ነው። በእውነት እውነት እውነት እላችኋለሁ እያለ ያረጋግጣል ይላል። ትምህርተ ክርስቶስ ላይ የተቀመጠው ቃል ይላል በእውነት የጌታችን የመድኃኒታችን ኢየሱስ ክርስቶስ አራት ነገር ይዟል። ምን? ስጋውን፣ ደሙን፣ ነፍሱን፣ መለኮቱን አራቱን ነገር አሟልቶ የያዘ ነው። ያ ማለት ክርስቶስ ራሱን ማለት ነው። ብዙ ጊዜ ቅዱስ ቁርባን እንደ ምስጢራት ዝም ብሎ ሲነገር እኔ ስርዓት ሆኖ ይቀርብኛል። እኔ ኢየሱሴን ነው